ሰላም ሰላም ውድ ተመልካቾቼ የሳራ ኢትዮ ፉድ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሳምንቱ እንዴት አለፈ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ዳቦ ቆሎ ልንሰራ ተነስተናል ማለት ነው። እዚህ ጋር ውሃ አድርጌያለሁ። ከዛ ቫኒላን የጨመርኩት፣ ከዛ ቤኪንግ ፓውደር ትንሽ ጨምሬያለሁ ማለት ነው። እና ትንሽ ጨውና ትንሽ ስኳር ጨምሬያለሁ ማለት ነው። እዚህ ጋር ማለት ነው። እና እነሱን እንደዚህ አቀላቀልናቸው። ከዛም ዱቄት ተጠቀምኩ ማለት ነው። የሚበቃኝን ያክል ዱቄት እንደዚህ ጨምሬያለሁኝ። ከዛም እንደዚህ በደረቁ በደንብ እናሸዋለን ማለት ነው። ቀስ እያደረግን እንግዲህ ዳቦ ቆሎ ስንሰራ በደረቅ ነው የሚታሸው እና ውሃውን ቀስ እያደረግን ጠብ እያደረግን ምናምን እንደዚህ ቆንጆ አድርገን ማሸት ይጠበቅብናል ማለት ነው። እና እኔም ይኸውና ፍርፍር እያደረኩኝ ውሃዬን ጠብ እያደረኩኝ እያሸሁ እገኛለሁ ቤተሰብ። እና እንዲህ ካሸሁት በኋላ የውሃውን ትንሽ ቀስ ቀስ እያልኩ ጠብ ጠብ እያደረኩ ነው እያሸሁ የነበረው። እዚህ ጋ ግን ያው ጥሩ ሆኖልኛል። አሁን ደህና እየሆነ ነው፣ እየደረሰ ነው ማለት ነው። ታሽቶ ቆንጆ አድርጌ እንግዲህ በዚህ መንገድ አሽቼ ከጨረስኩኝ በኋላ ትንሽ ከድኜ አስቀምጬው ነበር እኔ። ከዛም እንደዛ አድርጌ በመዳመጫ ለሁለት ከፈልኩትና በመዳመጫ እንደዚህ ዳመጥኩት ማለት ነው። ከዛም በቀጫጭን በቀጫጭኑ በመስመር በመስመር በቢላ እንደዚህ አድርጌ እንትን አልኩ ማለት ነው። እንደ ስንጥቅ ስንጥቅ አድርጌ በቀጫጭን በቀጫጭኑ ቆራረስኩት ማለት ነው። ከዛም እንደዚህ ካደረግን በኋላ በቀጫጭን እንደዚህ ያደረግነውን ምን እናደርጋለን መሰላችሁ? በመቀስ ለአቆራረጥ እንዲመችን ነው። ቅድም እንደዛ ያደረግነው በመቀስ እንደዚህ እንቆርጠዋለን ማለት ነው። እኔ እንግዲህ የመጋገሪያ ገበታዬ ላይ ማለት የመጋገሪያ ሳህኔ ላይ ባትራ ላይ አስቀምጬ እንደዛ አድርጌ ቆራርጬዋለሁኝ። ከዛም ቆራርጬ እንደዚህ ከጨረስኩኝ በኋላ ብትን ብሎ እንደዚህ ቆንጆ ሆኖ ነው እንትን ያለው የተቆራረጠው። ያው እንግዲህ ቤተሰብ እኔ ያው ጎን ለጎን ስለሆነ ስራም ስለነበረብኝ ያው በደንብ ቀስ እያላችሁ ስቆርጡት ምናምን ነው በደንብ እንትን የሚለው። እኔ በችኮላ ነበር የቆረጥኩት። ከዛም ኦቭን ውስጥ አስገብቼው ምናምን እንደዚህ በሰለ ማለት ነው። ልክ ከበሰለ በኋላ እንደዛ አወጣሁትና እዚህ ጋር ትንሽዬ የወይራ ዘይትና ትንሽ በርበሬ አድርጌ አንድ ላይ አሸዋለሁ ማለት ነው። ከበሰለ በኋላ እንደዚህ አሸዋለሁ። ለምን ይጠቅማል መሰላችሁ? ይሄ ብዙ ጊዜ እንዲቆይላችሁ እና ደግሞ አያለዘውም ማለት ነው። እንዳይለዝ ይረዳል ማለት ነው። ከዛም እንደዚህ አሸዋለሁኝ በደንብ አድርጌ ድብልቅ አድርጌ በእንደዚህ በወይራ ዘይትና በበርበሬ እንደዚህ ካሸሁት በኋላ እንግዲህ ዳቦ ቆሏችን ቆንጆ ከለር ነው ያለው ባይዘው ግን ማለት ነው። ከታሸ በኋላ ነው ውብ የሚሆነው ማለት ነው። ያው መጀመሪያ ላይ ከኦቭን እዚህ ጋር ይወጣ ያን ያክል ብዙም እንትን ከለሩ ያን ያክል ውበት የለውም። ግን እንደዚህ በእንትን ሲታሽ ምናምን ቆንጆ ነው የሚሆነው ምናምን ነገር ማለት ነው። እናም እንደዚህ ካሸሁት በኋላ እንግዲህ በዚህ መልኩ ጨርሰናል ምናምን ነገር። ከዛ ትንሽ ከቆየ በኋላ ግን በጣም ነው የሚያምረው ከለሩ ምናምን ዋው ነው። እዚህ ጋር ወርቃማ ከለር ይዞ መጥቷል ማለት ነው። እና እንደዚህ ወርቃማ ከለር ከሆነ በኋላ እኔ እህታችሁ ምን አደረኩ መሰላችሁ? ሻይን አፈላሁና በዚህ መንገድ ሻይን ቀድቼ እንግዲህ ዳቦ ቆሎዬን ፊልም የሚያያችሁ አንዳንድ ነገሮች እየተመለከታችሁ ቀጭ ቀጭ ማድረግ ነው። እኔም እንግዲህ እንደዚህ ሻይን ካፈላው በኋላ ስፈልግ ፊልም ሳይ፣ ስፈልግ ደግሞ እንደዚህ ሲደብረኝ አንዳንዴ ለቡና ቁርስ ደግሞም ያው ወዳጅ ዘመድ ያላችሁም ወዳጅ ዘመድ ሲመጣባችሁ እንደዚህ አንዳንዴ ቀረብ ሊደረግ የሚችል ቆንጆ የሻይና የቡና አጣጭ ይሆናል ማለት ነው። እና በጣም ነው የሚጣፍጠው። በጣም ቆንጆ ዳቦ ቆሎ ነበረ። እንግዲህ ውዶቼ እናንተም እየሰራችሁ ተመገቡላችኋለሁ። እና በተረፈ ለምታበረታቱኝ ለሁላችሁም በጣም አመሰግናለሁ ከልብ። ቪዲዮውን ከወደዳችሁት ላይክ
ኮሜንት አድርጉልኝ። ያስተምራል ብላችሁ ካሰባችሁ ሼር አድርጉ። አመሰግናለሁኝ። ቸርን ሰንብት።